በዚህ በአዋልድ መጽሐፍት ዙሪያ ላይ ብዙ ጊዜ የሚነሱ ጥያቄዎች አሉ። በገድላት በድርሳናት ላይ እነዚህ የመጽሐፍ ቅዱስ ልጆች ናቸው፣ የመጽሐፍ ቅዱስ ትርጉም ናቸው። ግን ይህንን የማይቀበሉ ሰዎች አሉ። ገድላትን ድርሳናትን የማይቀበሉ ሰዎች አሉ። ይህ ከመጽሐፍ ቅዱስ የወጣ ነገር አይደለም። በዚያን ዘመን የሐዋርያት ሥራ ማለት ገድላት ማለት ነው። ድርሳን ማለት ደግሞ ለመላእክት ነው የሚነገረው። ገድላት ለቅዱሳን ሰዎች ለሰማዕታት የሚነገር ያደረጉት ነገር የሚዘከርበት መጽሐፍ ነው። ድርሳን ደግሞ ለመላእክት ነው የሚነገረው። ያ ማለት ምን ማለት ነው? ከብሉይ ኪዳን ጀምረን እስከ አዲስ ኪዳን ከኦሪት ዘፍጥረት ምዕራፍ 1 ጀምረን እስከ ዮሐንስ ራእይ ስንመለከት በመላእክት ዙሪያ የተቀመጠ ነገር አለ። ይሄ ድርሳን ነው። ስለዚህ መጽሐፍ ቅዱስ ያለ ነገር ነው። ገድላትም የሐዋርያት ሥራ ስንመለከት ቅዱስ ሉቃስ ነው የጻፈልን። ይሄ የሐዋርያትን ሥራ እንዴት እንደሰሩት አገልግሎታቸውን እንዴት እንዳገለገሉ ግልጽ አድርጎ ለኛ ያስቀመጠው ነገር ነው። ገድል የተባለው ይሄ ነው፣ ሌላ ነገር አይደለም። ስለዚህ በዚያን ዘመን ብቻ ነው የተሰራው ወይም ከነሱ ከሐዋርያት ቀጥለው ሌላ የተነሳ የቤተክርስቲያን አባቶች የሉም። ሌላው ደግሞ ከአርዲትና ከሐዋርያት የተመረጡ 4 ወንጌላውያን አሉ። ያኞቹ የተቀሩት ሌላ አላስተማሩ ማለት እንችላለን? አልሰበኩም ማለት እንችላለን? እነሱ በቃል ያስተማሩት ነገር አለ። ሐዋርያው ቅዱስ ጳውሎስ እንደተናገረው በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በቃል የተነገረውን ነገር ያዙ፣ የተማራችሁትን ሥርዓት ያዙ ብለው ወግ ያዙ ብለው ሐዋርያው ቅዱስ ጳውሎስ እንደተናገረው እነዚህ ያደረጉትን ሥራ በሳቱ የነበሩ የሐዋርያት ደቀ መዛሙርት የነበሩ ሰዎች የጻፉት በገድላት የተቀመጠ አለ። ከዚህ አንጻር ነው ገድላት የተባለው፣ ከዚህ አንጻር ነው የመጽሐፍ ቅዱስ ልጆች ናቸው። እግዚአብሔር አምላክ ደግሞ ለሐዋርያት የተናገረው ቃል አለ። እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር እሆናለሁ አለ። ሐዋርያት በሐዋርያት ስልጣን ለሚነሱ ሁሉ እግዚአብሔር ከነሱ ጋር እንደሚሆን፣ ከሐዋርያቱ ጋር መጀመሪያ እግዚአብሔር እንደነበረ በሐዋርያት ስልጣን የሚነሱ አባቶች አሉ። ከነሱ ጋር እግዚአብሔር አምላክ እንደሚሆን እግዚአብሔር አምላክ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር እሆናለሁ በማለት ተናግሯል። ስለዚህ ከሐዋርያት ዘመን ጀምረው የተነሱ አባቶች ያደረጉትን ሥራ ያደረጉትን ታምራት የተመዘገበው ነው ገድላት የተባለው። እርግጥ ነው በዚህ ዙሪያ ላይ በገበያ ላይ የዋሉት ብዙ መጽሐፍቶች አሉ፣ ድርሳናት አሉ። በእነዚህ ላይ የቤተ ክርስቲያን ትምህርት ያልሆነው ነገር የገባ ነገር ሊኖር ይችላል፣ ይገባል። ይሄ ግን ሁሉም ነገር ገበያ ላይ ያለው ነገር ሁሉ የቤተ ክርስቲያን ነው፣ የቤተ ክርስቲያን ትምህርት ነው ብለው ሽፋኑ ላይ መስቀል ስለተቀመጠ ብቻ የቤተ ክርስቲያን ነው ማለት አንችልም። ይሄ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን አጋንንትም ያምናሉ። በዚህ በያዕቆብ መልእክት ምዕራፍ 2 ላይ ቁጥር 19 ላይ ስንመለከት አጋንንትም በእግዚአብሔር ያምናሉ። ያ ማለት ግን መንግሥተ ሰማያት ይገባሉ ማለት አይደለም። እንዲህ ሁሉ ሽፋኑ ላይ መስቀል ያለው ነገር ሁሉ ገድላት የተባለው ድርሳናት የተባለው ሁሉ ቤተክርስቲያንን ይወክላል ማለት አይደለም። የተለያዩ ሰዎች ለራሳቸው ሐሳብ እንደሚሆን አድርገው የተረጎሙት ወይም ያልሆነ ቃል ያስገቡ ሰዎች ሊኖሩ ይችላሉ። ይህንን ግን እየወሰዱ የሌላ እምነት ተቋማት ተከታይ የሆኑ ወንድሞቻችን ነው ቤተክርስቲያን የምታስተምረው ብለው ለቤተክርስቲያን የማይሆነውን ስም የሚሰጡ ሰዎች አካላት አሉ። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያምኑ አጋንንት መንግሥተ ሰማያት ይገባሉ ማለት አይደለም፣ ስለሚያምኑ ማለት ነው። እንዲሁም ሁሉ ያ መስቀል የተቀመጠ ነገር ሁሉ መስቀል የተቀመጠ ሽፋኑ ላይ የተቀመጠ ድርሳናት ገድላት ሁሉ ቤተክርስቲያንን ይወክላል ማለት አይደለም። ቤተክርስቲያን በገድላት ታምናለች፣ በድርሳናት ታምናለች። ግን እርሷ ያወቀችው ከቅዱስ ሲኖዶስ ጀምሮ በሊቃውንት ጉባኤ ተገምግሞ የወረደ ነገር እሱን ትቀበላለች። ከተማ ላይ ያለው ነገር ሁሉ ሌላ አካላት ለራሳቸው ሐሳብ ብሎ እነዚህ ሚስዮናውያን ለራሳቸው ሐሳብ ብለው የቤተክርስቲያንን ደረጃ ዝቅ ለማድረግ የሚያስገቡት
ወይም በከተማ ላይ ለብር ተብሎ የገባ ወይም የታተመ ከተማ ላይ ሊኖር ይችላል። ስለዚህ ይሄ ሁሉ ውስጡ ላይ ከቤተ ክርስቲያን ከድነት ሥራ ጋር የሚጣረስ ወይም የሚቃረን ነገር ሁሉ የገባው የቤተ ክርስቲያን አይደለም፣ ቤተ ክርስቲያንን ሊወክል አይችልም።